ጊዮኬሬሽ እጁ እንዲያርፍ ነው መሰለኝ ዛሬ ረፍት ተሰጥቶታል። እጅ ለእግሩ እንዳይሆን እኔ ስቃለሁ። መድኃኒዓለም እኔ ለመጠላ ዋንጫ ወያላ መጣ እንዳትንጫጫ ወያለው እኔ ፕሪሚየር ሊጉን እበላለሁ አልኩኝ። ሻምፒዮንስ ሊጉን መጥቼ እኔ እበላለሁ አልኩኝ ወይ እኔን ዋንጫ እኔ ልበለው እፈልጋለሁ። በቃ አንድ ባንድ መናገር አለብኝ እንዴ? ትናንት ለፈረው ሲናገር አልሰማህም? ወያለው ተቀበር ብያለሁ። አርበ ተቀመጥ ሾከለ ሊቪን በቀል እኔ ተበቀልኩት ለዋንጫዬ ብዬ 3 ነጥብ ወሰርኩት በማርቲኔሊ ሃትሪክ በ4 ጎል አፈስኩት ይላል አባቴ። ገነርስ በዛ ባለ ጎል ተመልሰናል ለምላችሁ ግን ማለት ነው። እኔ አንድ ጥያቄ አለኝ በዚህ ጨዋታ ላይ። አረ ስኬሊ ምንድነው የሆነው? ስኬሊ ምንድነው የነካው? ጋይስ ምንድነው የሆነው? ስኬሊ እንዴ ማለት ከጨዋታ ጨዋታ እየተሻሉ አይደለም። ምንድነው የሚሻለው? ምንድነው የምንማከርበት እንዴ? ለማንኛውም ሌላ ከበድ ያለችም ቀለል ያለችም ሰው ሜዳ ላይ ሄደን ታሪክ የምንሰራባት ሮብ ዕለት ሌላ ወሳኝ ጨዋታ አለን። ለዛም ጨዋታ እንዘጋጃለን። ቢቻው ጠብቀኝ። አሰልጣኝ ያለውንም አረሳውትም። እሺ ጠብቀኝ። አርሰናል ፖርትስሞዝ ከተባለ ሻምፒዮንሺፕ ላይ 21ኛ የሚገኝ ቡድን ጋር ተጫውቶ 4-1 በሆነ ውጤት አሸንፏል ማለት ነው። ሶስቱን ግቦች ያስቆጠረው ደግሞ ማርቲኔሊ ነው። አንደኛው ኦን ጎል ነው። በዚህ ጨዋታ ምን ገርሞ መጣ አትለኝ? አራቱን ጎሎች የተገኙት ከሴት ፒስ ነው። ሶስቱ ቀጥታ ከኮርና ሲሆኑ አንደኛው ደግሞ ከቅጣት ምት ማለት ነው። ሴት ፒስ ኤፍሲ ቢባሉ ያንሳቸዋል። ሻምፒዮንሺፕ ቡድን ጋር የተጫወቱ እንኳን ከኦፕን ፕሌይ ምናምን የሚገኝ ጎል ወፍ። ለማንኛውም ከብሬተን ጋር ጨዋታ አለን። በደንብ ይቋጠር ማንቸስተር ፋሚሊ። ኦንጎል ኤፍሲ፣ ሴት ፒስ ኤፍሲ፣ 3 ፖይንት ኤፍሲ እነዚህን ሶስቱን ነገሮች በአንድ ጨዋታ አሳይተናችሁ ነው የመጣው። የመጀመሪያ ዙር ኤፍ ኤ ካፕ ጨዋታ አርሰናል 4 ፖርትስማውዝ 1 አጋየናቸው። በጨዋታው ላይ የተመለከትናቸውን አጠር ያሉ 4 ነጥቦችን እናነሳለን። ጋብሪኤል ቴዎዶሮ ማርቲኔሊ ምን አይነት እንቅስቃሴ ነው ያረከው? ከጎሎቹ ባሻገር የነበሩት ሙቭመንቶች እጅግ በጣም ወሳኝ ነበሩ። ጋብሪኤል ማርቲኔሊ ዘንድሮ እያሳየን ያለው አቋም እጅግ በጣም ድንቅ ነው። ቤተሰብ ሁለተኛ ነጥብ ከአርሰናል ጋር ስትጫወቱ መፍራት ያለባችሁ ፔናልቲ ሳይሆን ኮርናዋን ነው። ይቺን ቦታ ነው መፍራት ያለባችሁ። ልክ ሚኬል አርቴታ አይ ፔናልቲ ይቅርብኝ እንደሚለው እኛም የሚመቸን ኮርናው ነው። ሶ ሴት ፒስ አጌን ኦሌ። ሶስተኛው ነጥብ እንግዲህ ንጉስ ካይ ሃቨርት ተመልሷል። ገብቶ ራሱ እጅግ በጣም ክሊኒካል የሆኑ ጨዋታዎችን፣ ፓሶችን እንዲሁም ደግሞ ሙከራ ለማድረግ ችሏል ማለት ነው። ንጉስ ካይ ሃቨርት ዌልከም ባክ ማይ ጋይ። የመጨረሻውና አራተኛው ነጥብ ዛሬ ስለ ሚኬል አርቴታ ነው። 10 ተጫዋቾችን ከባለፈው ጨዋታ ቀይሮ አስገብቷል። የሚገርም ስኳድ ሮቴሽን ነበረ። ነጋብሪኤል ኢየሱስ የሚገርም እንቅስቃሴ የሚገርም አሲስት አድርጎ ነበረ። ማድዌኬም ጥሩ እንቅስቃሴ አድርጓል። ፔናልቲም አስገኝቶ ራሱ አምክኖታል። ነገር ግን እንቅስቃሴዎቹ ጥሩ ነበሩ። አሲስት አድርጓል። እንደምትመለከቱት ሃትሪክ ከሰራ በኋላ እንግዲህ የጋብሪኤል ማርቲኔሊንም እግር ፏፏ አድርጎታል። ኤኒዌይስ እንግዲህ ኖኒ ማድዌኬም አሪፍ ነበር። ሌላው እንግዲህ ሳላወራለት ማለፍ የማልፈልገው ማን ነው? ክርስቲያን ኖርጋርድ አሁንም ፕሪሚየር ሊግ ላይ እድል ማግኘት እንደሚገባው በገባበት ቁጥር እንግዲህ እያሳየ ይገኛል። ሌላው ምርጥ ተጫዋች የነበረው ማነው? ሚኬል ሜሪኖ የሚገርም አቋም ነበረው። ቡስኬትስን ነበር የሚመስለው ፋሚሊ። እጅግ በጣም ድንቅ አርሰናልን ተመልክተናል። ቀጣይ ሮብ ሃንግማን ጠብቂኝ። ነገ የኤፍ ኤ ካፕ ዕጣ ድልድል ይወጣል። ጋይስ ይመቻችሁ። ሴት ፒስ ኤፍሲ ባካት ተገን ይላል አባቴ። 4-1 አሸንፈን 3ቱ ሴት ፒስ ናቸው። ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው። አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል። እኛ ደግሞ ምንችለውን የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ነው። ገባን? ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ። ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል? ማድዌኬ ደግሞ ማነው? ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ። ማድዌኬ ማለት ማንቸስተር ዩናይትድ ነው። ይሄዳል ይመለሳል። ገባሽ አይደል? ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የወረደ ይመስላል። አርቴታ እንደዚህ አይነት ጸባይ የሚመቸው እንደ ማርቲኔሊ የሰር ኖ ሰር ይሄ ክሪስታል ፓላስ አይደለም። አስተካኪ ጸባይሽን ማኩረፍ ምናምን አይወደውም። የበለጠ 10 ጌም ቤንች ያደርግሻል። ተረዳሽኝ አይደል? ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ። ገባሻል? ምን አይነት ቡድን ነን በእናታችሁ? 4 ጎል አግብተን 3 ሴት ፒስ
ሜሪኖ 6 ቁጥር መጀመሪያ አካባቢ መጀመሪያ 10 ደቂቃ ደስ አላለኝም ነበር። ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ግራኙ ቶማስ ፓርቴን ያስታወሽ ግራኒት ዣካ ነው ልሽብኝ ወኔ የለሽም እንጂ ተመችቶኛል። ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን ገባርል ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም። ሌላው ቲም ነው በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት። ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምልሽ አርክቶናል። ሁለት ነበረ ሃትሪክ መስራት የነበረብሽ። ለማንኛውም ወደሚቀጥለው ዙር አልፈናል። ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም። ሚኮና ከሳት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው። ብራይተን አንፃር ውልቭዝ ይቀላል እኮ ገባ። ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም። እንጠብቃለን we are the gunners። ይሄ ልጅ ቆይ በመከራ ያገኛትን ወጣት ነው ብዙ መጫወት የነበረበት ጨዋታም አልፎት በስንት መከራ አሽተኸው አስቀምጠኸው አስፈረመው። ስንት ክለቦች ለቤስት የሚፈልጉት ልጅ አስፈረምከው። እሺ ፕሪሚየር ሊግ ለዋንጫ ግዴታ ነው የምትጫወተው። እዚህ ላይ አፈር በልቶ ያገኛትን ጨዋታ አይጨርስ። ስንት ጊዜ ነው የጠበቀው? ወጣት እኮ ነው ይጎዳል። አቀንጨለ ልታስቀረው ነው። እና ሄቨን ያረጅሙ ዳይፐር ያለበሱ ህፃናት ላይ 5 ጎል የሚያገቡ ዩናይትድ ሄደው ተጫዋቾች ሲከዱን ይሄን የመሰለ እነ ቼልሲ ቶፕ 6 ክለቦች እየፈለጉት የቀረ ልጅ 90 ለምን ነው የማይጨርሰው? ዙቤሜንዲ ምናምን አይቀመጡም እንዴ? የመራነው ያለቀ ጨዋታ ላይ ይሄን ቅስሙን ተሰብሯል። ባል ምንድነው ነው ከወጣት ተጫዋቾች ጋር ያለህ እንትን? ይሄ እንኳን እኮ የዛሬው ጨዋታ እንኳን እኮ የገባው ፌር አይደለም እኮ ብዙ መጫወት ነበረበት። እችንም እድል ትነጥቀዋለህ 90 ደቂቃ ምን ምክንያት አለው? በአላ ዛሬ ያስወጣበት አንድ ምክንያት አለው። በሽታ ያቃጥል። ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይ ነህ። ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብማኒ ምን ሆነ ነው? አይ የማርቲኔሊ መጨረሻው በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው? እናንተ ይሄንን ቡና ፍለተን ማውራት ያለብን ይሹ ነው ጀማው። የምሬን እኮ ነው ማለት። ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል። እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው። 4 ጎል በተለይ ማድረግ ይችል ነበር። አንድ ባዶ ኳስ ካንግል ጋር አጋይቶ ወስቷል። ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ። ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው። እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ። ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃለህ አይደለ? ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን። እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል? ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው። ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል። ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል። ኤፍኤ ካፕ ከሆነ በጣም ነው የሚሰጋን። ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ? እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወተናል። ይመቻችሁ። እኔ የምለው ዛሬ ምን ነው አውሬው ቪክተር ጮጎሬሽ አልገባም? ቢያንስ ዛሬ እነዚህ ቲም ላይ ገብቶ ቢያገባ ፕሪሚየር ሊግ ላይ አልተሻለም። ለፕሪሚየር ሊግ እንዳይጎዳበት ፈርቶ ነው አርቴታ። እውነት ነው አስጨናቂ ስለሆነ ፕሪሚየር ሊግ ላይ በጣም ብዙ ጎል ሪከርዱን እየሰባበረው ስለሆነ እንዳይጎዳበት ለቀጣይ ጨዋታዎች። እውነት ነው። ሊቨርፑል ባጠፋው ፖርትማውዝ ተቀጣ ነው ምላችሁ። ሲጀመር አንድ የዋንጫ ቲም ከአቻ ወደ አሸናፊነት ለመመለስ 1 ሳምንት ራሱ አይፈጅበትም። በቃ ማርቲኔሊ ምን አይነት ተጫዋች ነው በእናታችሁ! በቃ የጨዋታው ኮከብ ያለ ምንም ጥርጥር ማለት ነው። ሃትሪክ አራት ለባዶ። እኔ እንደውም ደብሮኛል። 6-7 ማግባት የነበረብን ጨዋታ ማለት ነው። ኮንግራ። ለማንኛውም ጀማው እንግዲህ ትሬኒንጉ ተጠናቋል ማለት ነው። ፈራተ ፓርክ ላይ ፖርትስማውዝን በገዛ ሜዳው 4-1 ሰተነዋል ማለት ነው። ይሄ ዛሬ ለማርቲኔሊ በቃ ማርቲኔሊ ድንቅ እንቅስቃሴ ነው ያሳየን። ቤንቾቻችንም በጣም አሪፍ ነበሩ። ይሄን ጨርሰናል። አሁን ደግሞ ቀጣይ ትኩረት ወደ ቼላው ማለት ነው፣ ወደ ካራባው ካፕ ቼላውን በሜዳው እናገኘዋለን። ትኩረት እሱ ላይ። ኮፒ ሊንክ ማድረግ እንዳይረሳ፣ ሪፖስት እያደረጋችሁ ይመቻችሁ።